ለአመታት መጀመር ስፈልግ የነበረውን ነገር በድፍረት ስጀምረው ከባዱን ፓርቲ ያለፍኩትና ከዚህ በኋላ የሚያቅተኝ ነገር እንደሌለ አስቤ ነበር። ግን እውነተኛው ቻሌንጅ ያለው ከመጀመር በኋላ ነው። አዲስ ነገር መጀመር በጣም ያስደስታል። ምክንያቱም የምጀምረው ነገር በኢነርጂና በታላቅ ሞቲቬሽን ነው። ስጀምር ሁሉም ነገር ፍሬሽ ነው። ምንም አይነት ጫና የለብኝም። በራሴ ፍላጎት ስለምሰራ የማደርገው ነገር ለኔ ብቻ የተፈጠረ ያህል ይሰማኛል። ግን ለመጀመሪያ አክሽን ወስጄ ከጀመርኩ በኋላ ነገሮች እንደ በፊቱ አይሆኑም። ብዙ የማላውቀው ነገር እንዳለና ብዙ ነገር መማር እንደሚጠበቅብኝ፣ ብዙ ማድረግም እንደሚጠበቅብኝ እረዳለሁ። በዚህ ሰዓት ራሴን መጠራጠር ጀምራለሁ። መጀመሬ ስህተት ይሆን? እኔ እኮ ለዚህ ነገር በቂ አይደለሁም የሚሉ ሀሳቦች ይፈጠሩብኛል። በተደጋጋሚ የሚያጋጥሙኝ ቻሌንጆች ደግሞ ይህ ሀሳቤ የባሰ እውነት እንዲመስል ያደርጉታል። ታዲያ በዚህ ሰዓት የጀመርኩትን ሁሉ ላቁም? ሁሉንም ትቼ ወደ መጀመሪያ ልመለስ? በጭራሽ። አንድ ያልተረዳሁት ነገር በህይወት ውስጥ ቻሌንጅ የሂደቱ አካል እንደሆነ ነው። ያሰብኩት ቦታ ለመድረስ የሚያስፈልገውን ጥረት ቀላል አድርጌ ስለማየው መሆን የምፈልገው ውስጥ ባሰብኩ ጊዜ ካልሆንኩ መሆን ማሳካት የሚችል የማይመስለኝ ጊዜ ስለማልፈጥ ለሁሉም ነገር መፍትሄው ጊዜ ነው። በጊዜ መስጠትና መደጋገም እንጂ መጀመር ብቻውን ስኬት አይደለም።